እርቃኗን ተገላልጣ በእግዚአብሔር መድረክ ላይ ዝሙትን እያስተላለፈች ትገኛለች። እኔ በአደባባይ ስለ ኢየሱስ ለመመስከር ሴትነቴ አይከለክለኝም፣ የሰውነት ቅርጼ አያስቆመኝም። እንዲህ ያሉ እርኩሰቶችን መታገስ ራሱ አስፈላጊ አይደለም። እግዚአብሔር ማለት ሲጀምር ጴንጤ ሊሆን ነው አላችሁት። ደግሞ ልጁ አዶናይ እንግዲህ እያየ ነው ጴንጤ ሊሆን ነው። እግዚአብሔር እንዲህ ብሎኛል፣ እንዲህ ነግሮኛል፣ እንደዚህ የሚፈላሰፉ ሰዎች መጨረሻቸው ጴንጤ ነው። ለካ ጀለስ ራሱ የከሰረ ነብይ ነበር። የምትወዳት አልማዝ የምትባል ልጅ አለች። ልትንከባከባት ሞክረ እንደ አበሻ አረቄ አናተ ላይ ወጣች። እሱ ሳይሆን የወንጌል ጠላት የተሰበሰበው ህዝብ ነው። አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ መዝገብ ማስገባት ነው። ወንበዴዎቻችሁን ሸሽጋችሁ ነው ይቺን ጨዋ ዘማሪ የምትገጽጿት። አረ በጌታ የሴቶቹ ስክፋት በዛ። አንቺ ማንንም አይወድሽ ማንንም አይፈልግሽ ማለት 20 ፎቶ አመጣችና ከነዚህ ውስጥ አንተ የትኛው ሆናለች? እንደ ጴንጤ ህዝብ ግን የተላገጠበት ህዝብ አለ። እግዚአብሔር እንደዚህ ይልሃል፣ ትዳርህን በማፍረስ ጀምራለሁ ይልሃል ጌታ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂንቬሪያው ነኝ። ዛሬም እንግዲህ እንደተለመደው በተወሰኑ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 20,000 ሰብስክራይበር ለመግባት እጅግ በጣም ውስን የሆኑ ሰብስክራይበሮች ብቻ ናቸው የቀሩት። ይህንንም ቪዲዮ ለብዙዎች ሼር እያደረጋችሁ እንድታደርሱ በጌታ ፍቅር ጠይቃችኋለሁ። በዛሬው በጥያቄ ቻሌንጃችን በዚህ ዘመን ያለ ቤተክርስቲያን ውስጥ አላስፈላጊ ልምምዶችና እነኚህ ለከርሳቸው ለሆዳቸው የሚያድሩ ነቢይነን ባዮች አገልጋዮች የበዙበት ምክንያት ምንድነው ብላችሁ ታስባላችሁ? ቀጥታ ወደ ቪዲዮአችን። ኢየሱስ ያድናል። ኢየሱስ ብቻውን በቂ ነው። የኛ አማላጅ እሱ ብቻ ነው። ሌላ አስፈልገንም። እኔ በአደባባይ ስለ ኢየሱስ ለመመስከር ሴትነቴ አይከለክለኝም፣ የሰውነት ቅርጼ አያስቆመኝም። አንዳንድ ሰዎች ሊያሸማቁኝ ይፈልጋሉ፣ ግን እኔ ዛሬ እመሰክራለሁ። አንዳንድ ሰዎች ሊያሸማቁኝ ይፈልጋሉ። እኔ በአደባባይ ስለ ኢየሱስ ለመመስከር ሴትነቴ አይከለክለኝም፣ የሰውነት ቅርጼ አያስቆመኝም። አንዳንድ ሰዎች ሊያሸማቁኝ ይፈልጋሉ፣ ግን እኔ ዛሬ እመሰክራለሁ። የተወደዳችሁ ምርጦች በቻላችሁት መጠን ኮሜንት ሴክሽን ላይ ባካችሁ ኔጌቲቭ ነገር ባለመጻፍ ተባበሩኝ። እኔን የሆነ ጥሩ ነገር እየጻፋችሁልኝ ኮሜንት ብታስቀምጡልኝ ደስ ይለኛል። የዛሬው ሐሳብ ትንሽ ከበድ ስለሚል ማለት ነው። ሰይጣን እጅግ በጣም በሚገርም ፍጥነት ወንጌላውያን አማኞች እንዲያቀረቅሩና ተዋርዶ ከወንጌል ከሚለው ከስብከታችን መስመር እንድንወጣ ለማድረግ እጅግ በጣም ሌተቀን እየለፋ ነው የሚገኘው። ኤአይ ጀነሬትድ የሆነ ቪዲዮ ነው፣ ወይም ደግሞ በተለምዶ የኤአዩ ስም ሶራ ኤአይ የሚባለው ማለት ነውና በዚህ ኤአይ አማካኝነት እጅግ በጣም ከወንጌል ያፈነገጡ ወንጌላውያን አማኞችን ሊገልጹ የማይችሉ ቪዲዮዎች በየጊዜው ጀነሬት እየተደረጉ በሶሻል ሚዲያ ላይ ይለቀቃሉ። ከዛም የተነሳ አንዳንድ ኤአይ ይሁን ወይስ ደግሞ ማንነት ይሁን መለየት የማይችሉ ሰዎች ግን ወንጌላውያን አማኞች አሁን ያሉበት የእርኩሰት ልምምድና ያሉበት አካሄድ ይህን ይመስላል እያሉ ከወንጌል እየራቁ ያሉበትና ሰዎች ወደ እግዚአብሔርን ቤት እንዳይመጡ እየተደረገ ያለበት የሚገርም ስትራቴጂ አለና በደንብ አድርጌ ይሄንን ቪዲዮ ለብዙዎች ሼር እንድታደርጉልኝ የጠየቅኳችሁ ያለሁትኝ። አሁን እየተደረገ ያለው ነገር እጅግ በጣም ወንጌል እንዳይሰበክ እንቅፋት እየተኮነም ጭምር ስለሆነ ነውና የሚገርማችሁ ይህ ኤአይ ጀነሬትድ የሆነ አካውንት 5 ቪዲዮዎች ነበሩት። ከአምስቱ አንዱ ዲሌት ተደርጓል። ሚሊዮን የሆነ ቪው ነው ያለው። ወንጌላውያን አማኞች ለእግዚአብሔር መድረክ ለእግዚአብሔር ቤት ክብር እንደሌላቸው በሰዎች ዘንድ ኢሜጅ ቢውልድ ለማድረግ ፎልስ የሆነ ኢሜጅ ፕሮጀክት ለማድረግ እየተጣረ ያለበት ሁኔታ ነው ያለው። በሐሳቤ የሚስማማ ጴንጤ ብቻ ይሄን ቪዲዮ ላይክ አድርጎ ይጀምር። ኮሜንት ላይ አልስማማም እያለ ይጻፍልኝ። ለብዙ ክርስቲያኖችም እንዲደርስልኝ ኮፒ ሊንክ ሼር እያደረጋችሁ አድርሱልኝ። ይህ አካውንት ሜሉ በመባል ይታወቃል። በጣም በቅርቡ ነው የታወቀው። እንደምታዩት ስርዓት የሌላቸውን አለባበሶች እየለበሱ ስብከትን በኤአይ ያዘጋጁ መልቀቅ ጀምረዋል እና ይሄን ደግሞ የሚያምኑ ሰዎች ወይንም ደግሞ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ ሰዎች ስራ አይደለም። ምክንያቱም እንደነዚህ አይነት ስራዎችን ሊሰሩና ሊለቁልን ስለማይችሉ ይሄ የአንድን ሃይማኖት ስም ሊያስጠፋ የሚችል የሚያስጠላ ተግባርና አስጸያፊ ጉዳይ ስለሆነ መቃወም ግዴታችን ነው። ምክንያቱም እኛን ለመጣል እጅግ በጣም እየሞከረች አለችውና የቴሌግራም ግሩፓችንን የምንወያይበትን ጆይን አድርጉና ሊንኩን አስቀምጥላችኋለሁ። የምንወስድባቸውን እርምጃ እንወስድባቸዋለን ማለት ነው። ይሄ ነው።
ደሞ ባይሞላ ቢሳካ ደሞ ባይሳካ አረኔ አላቆም ምስጋና ኧረ ተቃጠልን ምንድነው እየተኮነ ያለው በኢየሱስ ክርስቶስ ሰው ምንድነው በዚህ ልክ የእግዚአብሔር ጠላት ለመሆን የወንጌል ጠላት ለመሆን ቆርጦ የተነሳው ግን ይሄ ሃይማኖት ምንድነው የበደላችሁ ምንድነው ወንጌላውያን አማኞች ምንድነው የበደላችሁ ምንድነው ያደረግናችሁ ሐሳብን በሐሳብ መሞገስ ያቀታችሁ በመጽሐፍ ቅዱስ መሞገስ ያቀታችሁ በእንደዚህ አይነት መልኩ መምጣት ጀመራችሁ እቺ ሪል ናት በነገራችን ላይ አካውንቷ ላይም ገብቼ ለማየት ሞክሬ ነበርና የኛ የሃይማኖታችን ተከታይ ራሱ አይደለችም ግን ሰዎች ወንጌላዊ አማኝ እንደሆነች አስበው ወንጌላውያን አማኞች እንዲጠሉ ለማድረግ እየተሰራ ያለ ሴራ ነው ይሄው እንግዲህ ፖስት የምታደርጋቸው ቪዲዮዎች እኚህ ናቸው መቼስ ወንጌላዊ አማኝ ሆኖ በዘፈን ወንጌላዊ አማኝ ሆኖ በዘፈን የሚዘራ የለም አያችሁ አይደለ ታዲያ ምን ያህል ኃይላቸውን አቅማቸውን አድሰው እኛን ለመጣል እየሞከሩ ያሉት እኔ ተጨነቀ ውስጤ ራሱ እግዚአብሔርን አሁን በየትኛው ቪዲዮ ሰርቼ በየትኛው ላይ ሐሳብ ሰጥቼ በየትኛው ላይ መተው እንዳለብኝ ራሱ ግራ እየገባኝ ነው ምክንያቱም ልክ የውጭው ከኤክስተርናል የሆነው ፎርስ ስትቃወሙት ከውስጥ ያለው ኢንተርናሉ ፎርስ ደግሞ በስቷል ከብዷል ጭራሽ ቤተክርስቲያን ውስጥ ያሉት እኮ አሁን አሳሳቢ ደረጃ ላይ እየደረሱ ነው ያሉት እስቲ አንድ ነገር ላሳያችሁ ቢግ ኢሹ እኔ አሁን አንድ ሀገር ሄዳለሁ አይደል ውጭ ሀገር ሄዳለሁ 3 ቀን ኮንፈረንስ አደርጋለሁ ሰው ይፈወሳል አጋንንት ይወጣል በሽተኛ ይፈወሳል ሰው ጌታን ይቀበላል ሁሉ ሰው ይጽናናል ፕሮግራሙ ሲያልቅ ሁሌ ፈንድሬዝ አደርጋለሁ ለአገልግሎቴ የምትደግፉ ሰዎች ገንዘብ ጠይቃለሁ ካለቀ በኋላ የሚጨቃጨቁት በገንዘቡ ነው ስለ ዳነው ሰው ያው ኢሹ ነው ይሄ ሁሉ ቸርች ውስጥ ራሱ እንዲፈራ ተደርጎ አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ ማስገባት ነው ለካሩ ቁጭ ብሎ ስታመጣ እንደሚከተል እኔ ደግሞ ዳሃብሽ ኤክስፕረስ መኒ ግራም ፔይፓል ካውሪ ማጆ የሰውዬ በቃ ገብቶታል ማለት ነው የእውነት ግን ያቁበታል የእውነት እንዴት አድርጎ መዝረፍ እንዳለባቸው እንዴት አድርጎ ከህዝቡ ኪስ ውስጥ ገንዘብ ማውጣት እንደሚችሉ ያውቁበታል የሚገርመው ነገር የእርኩሰታቸው ጥግ ምን እንደው ታውቃላችሁ የእርኩሰታቸው ጥግ ማለት ነው ጥቅስ አላቸው በኢየሱስ ክርስቶስ ከብር እኮ እኔ ግራ ስለሚገባኝ ነው እንጂ መስቀው የሚያስቅ ነገር ሆኖ አይደለም እንዴት አድርጎ ከእህቶች ከወንድሞች ኪስ ውስጥ ገንዘብ ማውጣት እንደሚችሉ ያውቁበታል ጥቅስም አላቸው የእናንተን ገንዘብ ብል እንዳይበላባችሁ እባካችሁ ገንዘባችሁን የጋ ይቀመጥላችሁ ገጠምኩት ስሎጋን እንዳያደርጉት እባካችሁ ይሄን ቪዲዮ እንዳትፖስቱት እሺ የጂፒኤስ ስሎጋን እባካችሁ ብል እንዳይበላባችሁ ገንዘባችሁን እኔ ላስቀምጥላችሁ እንዴ አሁንም ገጠምኩት ኤኒዌይስ ግን እንደዚህ አይነት እርኩሰቶች እንደዚህ አይነት ስግብግብነቶች እንደዚህ አይነት ሆዳምነቶች ኢንተርናል ስላሉ በውስጥ ስላሉ የውጭውን ለመቃወም ራሱ አሁን አቅም እያጣው መጥቻለሁ ከምሬ ነው የምላችሁ በጣም ነው አቅሜ እየተበዘበዘ የመጣው ማለት በቃ ገብቶኛል አቅሜ እያለቀ እንደመጣ በዚህ ጉዳይ ላይ እየተረዳሁት መጥቻለሁ በሁለተኛ ዮሐንስ ምዕራፍ 1 ከቁጥር 9 እስከ 12 ብታነቡት እቺን ቃል ነው የሚነግራችሁ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም በክርስቶስም ትምህርት ለሚኖር አብና ወልድ አሉት ማንም ቢመጣ ይህንንም ትምህርት ይዞ ባይመጣ በቤታችሁ አትቀበሉት ሰላምም አትበሉት ሰላምም የሚለው ሰው ከክፉ ስራ ይካፈላል ይላል የክርስቶስን ትምህርት አክፋፍተ የክርስቶስን ትምህርት ገፍተ የክርስቶስን ትምህርት ካለመቀበል የመነጨ ይሄ ጭፍንነትን ይዘ እንዴት ነው ታዲያ ይመጣዋል እንዴ ክርስትና እሱም እንደናንተ ሰው ነው በለያችሁ ነገር ምንድነው መድረክ ላይ ቆሞ እናንተን እየሰበካችሁ ነው እናንተ ከታች ቁጭ ብላችሁ እየተሰበካችሁ ነው ስለዚህ የናንተ ሰርታችሁ ላባችሁን ጠብ አድርጋችሁ ያመጣችሁት ገንዘብ አምጡ እዛ ቀንዳማው ባንክ አታስቀምጡ ካላችሁ እሱስ ከእናንተ የሚቀበለውን እውነት የት ነው የሚያስቀምጠው ብላችሁ ካላችሁ ID6 ላይ ሬንጅ ሮቨር ላይ
V8 ላይ ቅንጡ መኪናዎች ላይ የራሳቸው ቤት ላይ ነው ኢንቨስት የሚያደርጉት። ከሰማይ ጋር ኮኔክት ያደርጋል። ማብራራት ራሱ እኮ አይጠበቅብኝም። አንድ አእምሮ ያለው ሰው ማቹርድ የሆነ ሰው ሳውንድድ ማይንድ የሆነው ሰው እኮ ሊነቃበት የሚገባ ትሪክ እኮ ነው። ከ2 ቀናት በፊት በኦፊሻል የቲክታክ ፔጇ ላይ ቤቢ ሻወር ብላ አይ ቲንክ እግዚአብሔር በልጅ ባርኳታል። እንግዲህ ወዷን እንደምናየውም ከሆነ ገፍቷል። ቦርጭ ከሆነ ይጠፋል፣ ጽንስ ከሆነ ይገፋል ይላሉ። እና እንግዲህ ያው ጽንስ እንደሆነ ማለት እግዚአብሔር በልጅ እንደባረካት አይተናል። በዚህም ይሄንንም በማስመልከት እንግዲህ አሁን ዘመን አመጣሽ በሆነው ነገር ወይም ቤቢ ሻወር ተብሎ በሚጠራው ነገር ውስጥ እንግዲህ ገብቶ ሲያዩት በጣም ብዙ ሰዎች ተቃውሞ እያደረሱበት ይገኛሉ። ይሄን ካንቺ አልጠበቅንም ነበረ፣ መንፈሳዊያኖች በሙሉ ወዴት እየሄዳችሁ ነው? በጣም ነው ያዘንብሽ፣ በጣም ነው ያፈርንብሽ፣ በጣም በቃ እንደተሸማቀቁባት ኩስስ እንዳሉባት ኮሜንት ጽፉላን ነበረና የሷ ቤቢ ሻወር ማክበር እኔን አይጎዳኝም። የሚጎዳኝ ይህ የአቶ ሄኖክ አይነት ስብከቶች ናቸው። ምክንያቱም ጀነሬሽን ገደል ስለሚከቱና ጀነሬሽን ስለሚያሳጣኝ እሱን ሰክስገ ደብቀ ዘይት ሻጩን ሰክስጋችሁ ደብቃችሁ ይቺ እግዚአብሔር ልጅ ስለሰጣት እያመሰገነች ያለች እህት ላይ ድንጋይ ተወረውራላችሁ። ስለታችሁን ስላችሁ ትወጣላችሁ። እናንተ ምንድነው እየሆናችሁ ያላችሁት? አንዳንዴ መንፈሳዊ ሰው ናቸው የምንላቸው ሰዎች ወርደው አገኛችኋለሁ። ተዋቂ የተወደዳችሁ እህቶች በዚህ ልክ አልጠብቃችሁም ነበር። ይብራላችሁ እንዲሁም ይራራላችሁ። ጌታ ሆይ ምን አደረጉ? ምንድን ያጠፉት? እኔ ቤቢ ሻወር ምናምን የሚባለው ነገር ገብቶኝ ምናምን እየደገፍኩም እየተቃወምኩም አይደለም። አሁን ከሚታየው ከነዚህ አገልጋይ ነን ባዮች እርኩሰት አንጻር ግን ምንድን ያደረጉት? ምንድነው? በጣም ይሄ ግሳንግስ አሰስገሰስ ደብቃችሁ በጣም ምንም በጥፋት ደረጃ ለማይቆጠር ነገር ኢነርጂያችሁን የምታባክኑት ምንድነው? እንደዚህ ወሬ ወዳድሙ አረባካችሁ ከ2-3 ወር በፊት እኮ ማለት ነው የማላስረዳ ለንግግሬ አላብራራም ላንተ አባባሌን የውስጤ ቀድሞ የሚገባ የምትረዳኝ ሳላወራ እያልክ እኮ ዘምራል። ምን ከየት አምጥተህ ነው? የተንበረከከ ሰው የሚጽፈውን መዝሙር እኮ ነው በነገራችን ላይ እየዘመርክ ያለው። ግን የሆነ ድንጋያችሁን ሰብስባችሁ ትሄዳላችሁ ለመቀጥቀጥ። አዶናይ እንግዲህ እያየ ነው፣ ጴንጤ ሊሆን ነው፣ እያየ ነው። አንድ ቪዲዮ ለቋል። እዚህ ይሄን ቪዲዮ ገብታችሁ አይታችሁት ከሆነ እግዚአብሔር በቃ ብሎኛል ምናምን አይነት ነገር የሚያወራቸው ነገሮች ምናምን ደስ አላሉኝም። በአጠቃላይ የገንዘብ ስኬት አግኝቻለሁ፣ የዝና ስኬት አግኝቻለሁ፣ አሁን ወደ አምላኬ መመለስ አለብኝ፣ እንደዚህ መሆን አለብኝ፣ እግዚአብሔር እንዲህ ብሎኛል፣ እንደዚህ ነግሮኛል ምናምን የሆኑ ደስ የማይሉ ነገሮች ማርያም ሲል መድረክ ላይ የነበረ ልጅ አሁን ደግሞ እግዚአብሔር እንዲህ ብሎኛል፣ እንዲህ ነግሮኛል፣ እንደዚህ አይነት የሚያበዙና እንደዚህ የሚፈላሰፉ ሰዎች መጨረሻቸው ጴንጤ ነው የሚሆኑት። የምሬ ነው የምላቸው። እንደዚህ የተፈላሰፈ ነገሮችን እግዚአብሔር እንዲህ ብሎኛል፣ እንደዚህ ነግሮኛል እንትና የሚል ሰው መጨረሻው ጴንጤ ነው የሚሆነው። ከባድ ነውና ምስክር ናችሁ። ማርያም የሚል ኦርቶዶክስ ነው የሚሆነው። እግዚአብሔር የሚል ጴንጤ ነው የሚሆነው። በቃ አለቀ። አሁን ሚዲያ ላይ እንደምታዩት ወንጌላውያን አማኞችን ለማበሻቀጥ እንደሚሞከረው አይምሰላችሁ። ጴንጤዎች በጣም የሚገርም የእውነት ጴንጤነት መታደል ጌታ በኢየሱስ ሰው የሆንኩት ሰው ያረገኝ ጸጋው ነው አይደለ? ጴንጤ ከሆንኩ በኋላ ነው ስለ ጸጋው የገባኝ። ሲገባ የምትሆነው ነገር እኮ ነው። እና ማርያም ሲል እንደዛ ያጨበጨቡለት ሰዎች እግዚአብሔር ማለት ሲጀምር አይተውትም፣ ይዞሩበታል፣ ይጠፈጥፉታል ብያችሁ ነበር እኮ ከ1 ወር በፊት ተናግሬ ነበረ። ይህ ልጅ ማርያም ማለቱ ለሰላም አይደለም። እግዚአብሔር ማለት የጀመረ ቀን ያኔ ጀግና አዶናያችን የተዋህዶ ልጅ ያሉት በሙሉ ማለት ነው የተዋረድክ ልጅ ይሉታል ብያችሁ ነበረና አፍተር ኦል እግዚአብሔር ማለቱ ወደ ጌታ ሊያመጣው እንደሆነ ማወቃችሁ ራሱ ትልቅ ነገር ነው። ሀብት፣ ስኬት፣ ዝና ሁሉ ነገር አላፊ ጠፊ እንደሆነ አይቷል። አይ ቲንክ የሆነ ነገር በውስጡ ተረድቷል። የጊዜ ጉዳይ ነው ብዬ አስባለሁ። እኔ አሁን ኢየሱስ ጌታ ነው ሲባል ማርያም አማላጅ ናት የሚል ወጣት ተፈጥሯል። ዛሬ በርካቶችን ሊያስከፋ የሚችል ቪዲዮ ነው የምሰራው። ካጠፋው ከወዲሁ ይቅርታ አድርጉልኝ። ቪዲዮ ረዘም ሊል ስለሚችል ሁላችሁም በትህትና አዳምጡልኝ። እንግዲህ ከወዲሁ ይቅርታ ጠይቃለሁ። በመጀመሪያ ቤተክርስቲያን በስነ ስርዓት ወንጌል ለምዕመኑ ሰብካለች ብዬ አላስብም። እንግዲህ ቤተክርስቲያኖች መሰራታቸውን ቀጥለዋል። በየ100 ሜትሩ በየ50 ሜትሩ ቤተክርስቲያኖች እንዳሉ እናውቃለን። ግን ደግሞ ህንፃ ስላሴ የምንባለው እኛ ላይ የተሰራ አይደለም። በእርግጠኝነት
በርካቶች በጭፈራ ላይ የሚገኙት፣ በርካቶች በመጠጥ ላይ የሚገኙት፣ በርካቶች እንደ ስለሚያመልኩት አምላክ በስነ ስርዓት አያውቁም። ስላሴ ምንድነው? ጥምቀት ምንድነው? ቁርባን ምንድነው? ሚስጥረ ትንሣኤ ሙታን ምንድነው? ሰባቱ ሚስጥራተ ቤተክርስቲያን ስለ ሃይማኖት፣ ስለ እምነት በደንብ መሰረታዊ እውቀት የላቸውም ብዬ ነው የማስበው። እና ቤተክርስቲያን አብዛኛውን ጊዜ አውደ ምሕረት ላይ ልመና ይበዛል። በቃ ይሄ መናገር ሲችል ልመና በት ዩ አር ቢዚ ጴንጤዎችን ሄደ መንገድ ላይ አስቁመ እንደዚህ እያልክ አወዛጋቢ ጥያቄ መጠየቅ። በዚህ ግን ተጠምደሃል አይደለ? በአንድ ጎን እየተማርን አይደለም እየተሰራብን አይደለም ይላል። በት ሂዝ ቢዚ በቃ ጴንጤዎችን በማዋረድ ጴንጤዎችን ክብር የሚነካ ነገር በማድረግ ግን ተጠምዶ ነው ያለው። አስመሳይ አታስመስሉ በእናታችሁ። ውይ እንዴት እንደሰቀጠጠኝ በቃ። መማራችሁን ጠልቻ አይደለም ግን አታስመስሉ። እየወጣችሁ መማር ከፈለጋችሁ መማር ትችላላችሁ። ማን ገደባችሁ? የግድ እኮ አባቶች ብቻ አይደለም ሊያስተምሩ የሚገባው። ቁጭ ብለህ መጽሐፍ ቅዱስን ገልጠ መማር ትችላለህ። ግን እናንተ የእውነት የወንጌል ጉዳይ አይደለም እንዲህ ያደረጋችሁ ያለው፣ የክርስቶስ ጉዳይ አይደለም፣ የዝና ጉዳይ ነው፣ የቡዴና ጉዳይ ሆኖባችሁ አስቡበት። መለወጣችሁን በክርስቶስ ትምህርት መጠመዳችሁ ደስ ይለናል። ቲንክ ቢፎር ስፒክ ይላል ፈረንጅ። ከኢየሱስ ውጪ ተስፋ የሌለኝ፣ ከኢየሱስ ውጪ መኖር ማልችል አንድ ምስኪን ነኝ። ኢየሱስ ባይኖረኝ ኖሮ እንኳን እናንተ ፊት ቆሜ ልዘምር፣ እንኳን እዚህ ጉባኤ መጥቼ መዝሙር ልዘምር፣ ኢየሱስ ባይኖረኝ ምኑ ጋር የትኛው ገደል ውስጥ እንደወደኩኝ የማላቅ ሰው ነኝ። ኢየሱስን በጣም ነው ኢየሱስን ወደዋለሁ። ሌላ መዝሙር የለኝም፣ እንዲኖረኝም አልፈልግም፣ ሌላ ስብከትም አልፈልግም። ኢየሱስን ወደዋለሁ። ሰው የሆንኩት በሱ ነው፣ የዘመርኩት በሱ ነው። ወሰንኩ ላልገኝ ለሌላ ኢየሱስ ነው መዝሙሬ የተገባው። ወሰንኩ ላልገኝ ለሌላ ኢየሱስ ነው መዝሙሬ የተገባው። መዝሙሬ አንተነ መልእክቴ አንተነ እያለ የዘመረው ዝማሬ ነውና እጅግ በጣም የተባረከ የምንወደው የምናከብረው የምንሳሳለት ድንቅ ዘማሪ ወንድማችን በረከት ተስፋዬ ነውና ጌታ ዘመኑን፣ ትዳሩን፣ ቤቱን፣ አገልግሎቱን ሁሉ ይባርክለት። እሺ አድማጮች ወደ አዳዲስ ዜና እናልፋለን። በአሁኑ ጊዜ አቶ ዘንዶ ፉክክር ላይ እንዳለ አቶ መንፈስ ቅዱስ ተናገረ። ይህ በእንዲህ እንዳለ አቶ ዘንዶ ሰው በእግዚአብሔር ፊት እንዴት ይቆማል እያለ ባለበት ሲፈጽ ቆይቶ በአሁኑ ጊዜ በግልጽ ስራው እንደታየ እንዳለ የእግዚአብሔር መንፈስ በግልጽ አስታወቀም። አድማጮች ሰዓታችን በዚህ አበቃ። ወይኔ ጌታ ኢየሱስ! አቶ ዘንዶ፣ አቶ መንፈስ ቅዱስ፣ ኧረ ተው፣ ኧረ እባካችሁ። ዘንድሮማ እኮ የበዛልን የምህረቱ ጥግ! ኧረ በኢየሱስ ክርስቶስ ስም! ኧረ በኢየሱስ! ኧረ በስመ አብ ይሁን። እሺ የምትወደው ፍቅረኛዋ ተዋት ና አልፈልግሽም አላት። በስንተኛው ቀን እንደውም የሰጠውሽን ፎቶ መልሽልኝ አላት። አንቺ ማንም አይወድሽም ማንም አይፈልግሽም አላት። 20 ፎቶ አመጣችና ከነዚህ ውስጥ አንተ የትኛውን አለችው። የገዛ ልጅ ከ10-9 ኤክስ አምጥቶ ሲመጣ አንድ ራይት ይዘ የኔ ልጅ አንደኛ ነህ ይሄ ሁሉ ራይት ነው ብለ ኤክሱን እንደ ራይት ቆጥረ የሚያበረታታ ሁላ እኮ ነው። ከ10-9 ራይት ያመጣውን ሰውዬ አንዱ ኤክስ ላይ ቆሞ ሊያጣጥለው ልቡን ሊያወርድ የሚሰራው እንዳሰማ ይሄ ዋጋን ዝቅ ለማድረግ አትቆምም ዘንድሮ። በነገራችን ላይ ዮናታን አክሊሉ በመድረክ ላይ ቆሞ የሚያስተምራቸው ትምህርቶች በጣም ነው የምወድለት። በጣም ማለት ነው። እኔ የማልወድለት ሰጣ ገባዎቹን ብቻ በቃ ሰጣ ገባዎቹ ምናምን አልወድለትም። እንደ ግል እንደ ፐርሰን ደግሞ የሆነ የግል ድክመቶች አሉበት። እኔ እሱ አያገባኝም። እሱን ከጌታ ጋር ይጨርስ። ከዛ ውጪ ግን የሚያስተምርበት ጥበብ እግዚአብሔር አንደበቱ ላይ በምን ያህል ዊዝደም እንደሚጠቀምበት ሳስብ በጣም እጅግ በጣም የምደሰትበት ሰው ነው። አብዛኛው አገልጋዮችን ስተቻቸው ምናምን ታዩኝ ይሆናል፣ ትክክል አይደሉም፣ እንዴት እንዲያደርጋሉ ኢቭን አግሬሲቭሊ ስናገር ምናምን ትሰሙኝ ይሆናል። ግን
በጣም ስለተደጋገመ ነው እንጂ አንድ ስህተት ምናምን አይቼባቸው ምናምን አይደለም። እንትምለው ማንኝና እኔ ምንስ ነኝ? እኔ አንድ ክርስቲያን ነኝ። የገባችኝን የሆነች ነገር ለማካፈል ወደ ሚዲያ የመጣሁትኝና በጣም በተደጋጋሚ ስህተታቸውን ወደውት በዛ ስህተት ውስጥ እየተመላለሱ ያሉ አገልጋዮችን ነው ለመናገር እኔ ወደኋላ ማልለው። ማለት ትክክል አለመሆናቸውን ስህተታቸውን ኤክስፖዝ ለማድረግ የማልፈራው ይራሽ የማልንቀጠቀጥላቸውና ጥሩ ሁኔታ ላይ ያሉ ጥሩ ስታተስ ላይ ያሉ ግን ደግሞ የሆነ ስህተት ስናይባቸው ኢንካሬጅ አድርገን ከስህተታቸው እንዲመለሱ አስተምረን መመለስ ግዴታችን ነው። ከዛ ውጪ ስህተታቸውን ወደው ግን በስህተታቸው ተጠምደው እንኑርበት ህይወታችን ይሁን ስህተታችን ካሉ ግን እንዳሰማችሁ። አሁን የምትለኝ ነገር ግን አንድ ምሳሌ ልንገር። የምትወዳት አልማዝ የምትባል ልጅ አለች እና ብዙ ጊዜ ልትንከባከባት ሞክረህ እንደ አበሻ አረቄ አናተ ላይ ወጣች እና አንገሸገሸክ ፍቅሯ አንገሸገሸ ፍቅሯ። እሷን ለመተው ጫልቱን ማፍቀር አለብህ። እኔ አሁን ሱሴን ለመተው የምወደውን ሱሴን ለመተው እግዚአብሔርን የወደድኩት። ስለዚህ አሁን መጀመሪያ ምክንያቱ እኔና ሱሴ ነበርን፣ ትግል ውስጥ የነበር ነው። ስለዚህ ምን አደረግኩት መሰለክ? እኔ ከመሃል ወጣውና ሱሴን ከእግዚአብሔር ጋር አጋጠምኩት። እግዚአብሔር አሸነፈው። እግዚአብሔርን ያሸነፈው። እኔ በጣም ምንም አልችልም፣ ደካማ ሰው ነኝ። በጣም ደካማ፣ ሲከፋኝ በጣም ማሳዝን ምስኪን ሰው ነኝ። እንቅፋት መጥቶኝ መሞት አስነጥቼ በዛው ምቀር ሰው ነኝ። ግን እግዚአብሔር በእኔ ውስጥ ያለው ኃያል ስለነበረ እርዳታውን ስላላቋረጠ ነው እዚህ ያለሁት ነው ምልክ እና የሚገርም ድል ነው የሰጠኝ። በዚህ ሶሻል ሚዲያ ላይ ከሰሞኑ አንድ የምትወዳት አልማዝ የምትባል ሴት አለች ምናምን ብሎ ተቆርጦ አንዳንድ የነዩ ጩፋ የነምናምን ቀለብተኞች ነበሩ በሶሻል ሚዲያ ላይ የምናቃቸው ተንጀብል በሆነ ወይ የምናቃቸው ኒና ምናምን የሚባሉ ስማቸውን ብዙም ስለማልሸመድድ ነው ምክንያቱም ምንም ስለማይጠቅሙኝ ማለት ነውና እንደዚህ አይነት ግለሰቦች ለዚህ ግለሰብ ለአቤል አቡና ያላቸውን ጥላቻ ሪፍሌክት ለማድረግ ከመውደዳቸው የተነሳ የእግዚአብሔር የምህረት ባለጠግነት ላይ ሲያላግጡ አይቼ በጣም ገርሞኝ ነበረ። ሙሉ ሐሳቡን ቆርጦ አምጥቶ አስገባላችሁ። በቃ አለቀ። ዋይዝ የሆነ መልስ ነውና መቃወም አትችሉም፣ ትክክል አይደለም መባባል አንችልም፣ መተራረምም አንችልም። አሁን እነኚህ የሚታረሙ ናቸው ምናምን ብዬ አላስብም። ምክንያቱም አይምሯቸው ኮምፕሊትሊ የነወለለባቸው ሰዎች ናቸው። ሰውን ከሰው ጋር ለማጋጨት፣ ብሔርን ከብሔር ጋር ለማጋጨት፣ አገልጋይን ከአገልጋይ ጋር ለማጋጨት የማያደርጉት የማይሰሩት ስራ የለም። የዴይ ቱ ዴይ ህይወታቸው አካውንታቸው ውስጥ ገብታችሁ ቪዲዮዎች ቼክ ብታደርጉ የሚሰሩት ሁሉ መቃቃር ነው፣ መጣላት ነው፣ መባላት ነው፣ የሆነን ሰው ፎቶ መገልበጥ ነው፣ የሆነን ሰው ፎቶ እሳት እየለኮሱበት በኤዲቲንግ ማሳየት ነው። በቃ ይሄ ኤአይ ደግሞ ተመቻቸው። አሁን እንኳን በዚህ ጉባኤ ቁጭ ብላችሁ ምን ህዝቡን ያስለቅሳሉ የምትሉ የእስራኤል ቅዱስ እግዚአብሔር እንደዚህ ይላል፣ ቤታችሁን መንቀል አሁን እጀምራለሁ። ስጀምር ይላል ክቡር እግዚአብሔር፣ ስጀምር ይላል ቅዱስ እግዚአብሔር። አንተ ሰው፣ አንተ ትዕቢተኛ ሰው፣ ወደ ጥግ የተቀመጥከው ሰው፣ ወደ በር የተቀመጥከው አንተ ሰው፣ እግዚአብሔር እንደዚህ ይልሃል፣ ትዳርህን በማፍረስ ጀምራለሁ ይልሃል ጌታ። አንድ ልጅህን በመውሰድ ጀምራለሁ ይላል እግዚአብሔር፣ ይላል እግዚአብሔር። እውነት ከዚህ በላይ ራሱ መስማት አይከብድም። አሁን እንግዲህ በዚህ በሲዲ ተለቆ በጣም ብዙ ሰዎች አልቅሶበታል፣ በጣም ብዙ ሰዎች ተንጠባጥቦ ንስሐ ገብቶበታል። እና በእውነቱ ከየት ነው የተማራችሁት ነው? የእውነት እግዚአብሔር ልጅ ይነጥቃል ወይ? የእውነት እግዚአብሔር ትዳር ያፈርሳል ወይ? የኔ ጌታ ስሙ ይባረክ። የእውነት ግን በጊዜ እንድነቃ አደረገኝ ብዙ ነገር። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁኝ። በቻላችሁ መጠን በዚህ የቪዲዮ ኮሜንት ላይ ኔጌቲቭ ነገር እንዳትጽፉ በጌታ ፍቅር ጠይቃችኋለሁ። ምክንያቱም የዩቲዩብ ኮሚኒቲ ጋይድላይንን መጠበቅ ስላለብን ማለት ነውና ስላዳመጣችሁኝ እስከ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናችኋለሁ። ይመቻችሁ። ወዳችኋለሁ።